5 ወይም 6 ዓመት የነበርንበትን ጊዜ እስኪ መልስ ብለን እናስብ። አዎ በጣም አሪፍ ጊዜ ነበር። ሳር በበዛበት ሜዳ ላይ ስንጫወት፣ ኮረበታማ ቦታ ስናገኝ ራሳችንን ዝም ብለን ወደታች እንለጋለን። አዎ እንከባለላለን። ልክ ነው። ሜዳ ላይ እንወድቃለን፣ ወደ ኋላና ወደፊት እንገለባበታለን። ያኔ እኮ ይሄን ለማድረግ ምንም እናስበው የሰውነት ሳይንስ አልነበረም። በፍጹም አልነበረም። የልጅነት ሰውነታችን ልክ እንደ ላስቲክ ስለነበረ አእምሯችንም ቢሆን እንዴት ልንከባበል ብሎ ፈጽሞ አይጨንቅም ነበር። ነገር ግን በዛሬው ጥልቅ ትንታኔያችን ይዘን የቀረብነው መረጃ ያንን አመለካከት ማለትም ያን የልጅነት ትዝታ ሙሉ በሙሉ የሚቀይረው። አዎ በጣም ዛሬ የምንመለከተው ርዕስ ሉ ባሎን ወይም እንደ ኳስ መንከባለል በሚል ርዕስ የተዘጋጀን እጅግ ዝርዝር የሆነ የአካል ብቃት እንቅስቃሴ ሰነድ ነው እና እውነቱን ለመናገር ምን መሰለኝ፣ ይህን ሰነድ ሳነብ ያ ቀላል የሚመስለው የልጅነት ድርጊት የትልልቅ ድልድዮችን የምህንድስና መመሪያን የሚያክል ጥልቀት እንዳለው ነው የተገነዘብኩት። እሱ ብቻ አይደለም እኮ ዋው፣ ሌላም አለ። አዎ ማለት አዋቂ ስንሆን ያን ተፈጥሯዊ እንቅስቃሴ እንዴት እንደምንረሳውን በግልጽ ያሳያል። ልጆች ሆነን የምናደርገው ያ ያለምንም ሐሳብ የሚደረግ መንከባለል አዋቂ ስንሆን እጅግ በጣም ከባድ ይሆንብናል። ለምን ይመስልሃል? ለምን መሰለሽ? ምክንያቱም የዘመናዊው አኗራራችን ወንበር ላይ የምናሳልፈው ረጅም ሰዓት እና የዕለት ተዕለት ውጥረት በሰውነታችን ላይ የራሳቸውን መጥፎ አሻራ ስለሚያሳርፉ ነው። አዎ ልክ ነው። ጠንካራ ሆናል። በትክክል። ይህ ዛሬ በጥልቀት የምንመረምረው ሰነድ ዝም ብሎ መሬት ላይ ስለመላወስ ወይም ስለ አንድ የተለመደ የስፖርት እንቅስቃሴ ብቻ የሚያወራ አይደለም። ከዚያ ይልቅ ስለ ሰውነት ቁጥጥር፣ ስለ ጥልቅ ትኩረት እና አእምሮ ከጡንቻ ጋር ስለሚያደርገው አስደናቂ የሆነ የውይይት ልውውጥ ነው የሚያስተምረን። በጣም ደስ የሚል አገላለጽ ነው። አእምሮ እና ጡንቻ የሚያደርጉት ውይይት። አዎ በአዋቂነት ዕድሜ ይህንን እንቅስቃሴ በትክክል ለመስራት አካላችንን እንደ አዲስ ማስተማር ይጠበቅብናል። እሺ እንግዲያውስ ይህን ጉዳይ እስቲ ደረጃ በደረጃ እንፍታው። ሰነዱ እንቅስቃሴው ከመጀመሩ በፊት መሟላት ስላለባቸው እጅግ ጥብቅ የሆኑ የመነሻ አቋም ዝርዝሮች ላይ ያተኩራል። አዎ የመነሻ አቋሙ ራሱ አንድ ትልቅ ትምህርት ነው። ልክ ነህ። የመጀመሪያው እርምጃ ሚዛንን ከመቀመጫ አጥንቶች ማለትም ኢሺዮን ከሚባሉት ጀርባ ማድረግ እንዳለብን ይነግረናል። ቆይ ይሄ ምስል ለአድማጮቻችን በደንብ ላስቀምጠው። አብዛኛውን ጊዜ ቀጥ ብለን ስንቀመጥ እኮ የምናርፈው በእነዚህ ጠንካራ አጥንቶች ላይ ነው አይደል? አዎ በትክክል እዛ ላይ ነው የምንቀመጠው። ታዲያ ከነሱ ጀርባ ሚዛንን ማድረግ ሲባል ምን ማለት ነው? እኔ ሳስበው ዝም ብሎ ወደ ኋላ መውደቅ አያመጣም? ይህ በጣም ወሳኝ ጥያቄ ነው። አየሽ፣ ቀጥ ብሎ መቀመጥ የስበት ኃይልን በቀጥታ ወደ ታች ማሳለፍ ነው። ነገር ግን ሚዛንን ከነዚህ የመቀመጫ አጥንቶች ጀርባ ስናደርግ ዳሌን ወደ ላይ እና ወደ ውስጥ በማጠፍ የሰውነታችንን የስበት ማዕከል እንቀይራለን። አሃ ማለት ወደ ኋላ የሚሄድ ስሜት ይፈጠራል። አዎ፣ በዚህ ጊዜ ወደ ኋላ የመውደቅ ተፈጥሯዊ ስሜት ይመጣል። ይህን ላለመውደቅ ደግሞ የፊት ለፊቱ የሰውነት ክፍል በተለይም የሆድ ጡንቻዎች በከፍተኛ ሁኔታ መስራት ይጀምራሉ። ሰነዱ ይህንን ሲያበራ የዳሌ አጥንት የፊት ክፍሎች ከችን አጥንቶች ማራቅ ይላሉ። ቆይ እዚህ ላይ ነው እንግዲህ ግራ መጋባት የሚፈጠረው። እንዴት? እኔ አሁን ራሴን ወደ ውስጥ አጥፌ ጉልበቴን ወደ ደረቴ ስሰበስብ በተፈጥሮ የዳሌ አጥንትና የችን አጥንት እርስ በርስ ይጣበቃሉ ብሎ ነው ሰው የሚያስበው። አዎ አብዛኛው ሰው እንደዛ ነው የሚያስበው። እኔም ራሴን እንደ ኳስ ብሰበስብ ሆዴን ከችን ጋር ነው የማጣበቁ። ነገር ግን ሰነዱ አራረቋቸው ነው የሚለው። ሆድን ከችን ጋር ሳያጣበቁ እንዴት ነው ወደ ውስጥ መሰበሰብ የሚቻለው? ትንሽ አይከብድም? ይህ ነው እንግዲህ የቴክኒኩ ትልቁ ሚስጥር። አብዛኛው ሰው ሲታጠፍ ዝም ብሎ ደረቱን ወደ ጉልበቱ ይጥላል። ዝልፍልፍ ብሎ። ልክ ነሽ። በዚህ ጊዜ ሆዱ ይጨመደዳል፣ የችን እና የዳሌ ክፍተትም ይዘጋ። ነገር ግን ይህ ሰነድ የሚፈልገው የሆድ ጡንቻዎችን ወደ ውስጥ እና ወደ ላይ በመሳብ በሆድና በችን መካከል ትልቅ መቦርቦር ወይም የእንግሊዘኛው ፊደል
ሲ ቅርጽ መፍጠርን ነው። የሲ ቅርጽ? አዎ። እይታን ቀጥታ ጉልበት ላይ በማድረግ የአንገት አጥንት ወደፊት እንዲጣተፍ ይደረጋል። እግሮች ወደ ውስጥ ተሰብስበው ዳሌና ጉልበት ታጥፈው እግር ጣቶች ምንጣፉን እንዳይነኩ በጥቂቱ ወደ ላይ ከፍ ይላሉ። ጣቶቹ አየር ላይ ናቸው ማለት ነው? አዎ፣ አየር ላይ። ይሄ ሁሉ ሲሆን ደግሞ እጆች ከጉልበት በታች አርፈው የትከሻ አጥንቶች ይረጋጋሉ። ዋው! እስቲ ይሄንን በአእምሮአችን እንሳለው። ልክ እንደ አርማዲሎ እንስሳ ራሱን ወደ ውስጥ አጠጋግቶ የመሰብሰብ ያህል ነው አይደል? አዎ፣ ጥሩ ምሳሌ ነው። እንስሳው አደጋ ሲመጣበት ራሱን ጠምጥሞ ክብ ይሆናል። ምንም ክፍተት አይተውም። እኛም እንደዛው ነው የምንሆነው። አርማዲሎ የሚለው ምሳሌ ጥሩ ስዕል ይሰጠናል። ነገር ግን አንድ ትልቅ ልዩነት አለው። ምንድን ነው እሱ? ምን መሰለሽ? የአርማዲሎ ጀርባ ጠንካራ የውጭ ቅርፊት አለው። አዎ፣ ልክ ነው። ቆርቆሮ ይመስላል። ቅርጹን የሚይዘው በዛ ነው። የሰው ልጅ ግን እንዲህ አይነት ጠንካራ ቅርፊት የለም። ስለዚህ የኛ የሲ ቅርጽ መገንባት ያለበት በጠንካራ የውስጥ ጡንቻ ውጥረት ነው። ልክ እንደ አንድ ትልቅ ተንጠልጣይ ድልድይ ያስቢው። እሺ። ድልድዩ ቅርጹን ጠብቆ የሚቆመው ገመዶቹ በተገቢው መጠን ስለተወጠሩ ነው። በዚህ የመነሻ አቋም ውስጥ ገመዶቹ የሆድ ጡንቻዎቻችን ናቸው። እነሱ ናቸው ቅርጹን እንዳይፈረስ አጥብቆ የሚይዙት። አሁን ግልጽ እየሆነልኝ መጣ። ምንም እንኳን እንቅስቃሴ ባንጀምርም ይህንን የድልድይ ውጥረት ወይም የሲ ቅርጽ ይዞ እግርን አየር ላይ አንሳፎ ሚዛን ጠብቆ መቆየት ብቻውን እጅግ ትልቅ ሥራ ነው። ሚዛን ለመጠበቅ ከፍተኛ ጦርነት ላይ ናቸው። ውስጣዊ ጦርነት? አዎ። ይህ አቋም አጠቃላይ የሰውነት ማዕከልን ወይም ኮር የምንለውን ተጠንቀቅ ብሎ ዝግጁ እንዲሆኑ ያነቃቃል። እሺ፣ አሁን ሚዛናችንን ጠብቀን ሆዳችንን ወደ ውስጥ ስበን ተሰብስበናል። ቀጣዩ ጥያቄ ይህን የተሰበሰበ ቅርጽ ሳናፈርስ እንዴት እንንቀሳቀላለን የሚለው ነው። አዎ፣ ዋናው ፈተና እሱ ነው። አንድ ሰው ወደ ኋላ መንከባለል ሲፈልግ በተፈጥሮ ምንድን ነው የሚያደርገው? ጭንቅላቱን ወደ ኋላ በኃይል ይወረውራል ወይም እግሩን አየር ላይ ያወዛውዛል? ልክ ነሽ። ሞመንተም ለመፍጠር። አዎ፣ የውጭ ግፊትን በመጠቀም ነገሩን ቀላል ያደርገዋል። ነገር ግን ሰነዱ እንደሚለው እንቅስቃሴውን ለማፋጠን እግርን ማወዛወዝ ወይም ትከሻና ጭንቅላቱን ወደ ኋላ መወርወር ፈጽሞ ክልክል ነው ይላል። ፈጽሞ የተከለከለ ነው። ታዲያ እግርም ጭንቅላትም ካልተወረወረ እንዴት ነው ወደ ኋላ የምንጓዘው? ልክ መኪናን ያለ ነዳጅ ማፍተኛ በውስጣዊ ማርሽ ብቻ ለማሽከርከር እንደመሞከር አይሆንም? ዋው! ይህ በጣም ግሩም የሆነ ንጽጽር ነው። መኪናን ያለ ነዳጅ ማፍተኛ እንደማሽከርከር። አዎ፣ ውጫዊ ግፊት የለም። የሞተር ኃይላችን ሙሉ በሙሉ ከውስጥ ነው የሚመነጨው። ግን ለምንድን ነው ይሄን ያህል የምንከለከለው? ይህ ሕግ ለምን እንደተቀመጠ ስንመራምር በግፊት መንቀሳቀስ የጡንቻን ድክመት እንደሚደብቅ እንረዳለን። አሃ፣ ድክመትን ይደብቃል። አዎ፣ ማንም ሰው እግሩን አውዛውዞ ወደ ኋላ ሊወድቅ ይችላል። ነገር ግን ያ እውነተኛ ቁጥጥር አይደለም። ወደ ኋላ ለመንከባለል ሞተራችን አተነፋፈሳችን ነው። አተነፋፈሳችን? አዎ፣ ትንፋሽ ወደ ውስጥ በመሳብ የሆድ ጡንቻዎችን ይበልጥ ወደ ውስጥ በመሳብ የጀርባን መታተፍ ስናጠናክር የሰውነታችን የስበት ማዕከል ይለወጥና በተፈጥሮ ወደ ኋላ መንከባለል እንጀምራለን። የኩ በጣም አስገራሚ ነው። ሞተራችን ትንፋሻችን መሆኑ። ግን ቆይ፣ በጡንቻ ቁጥጥር ብቻ ወደ ኋላ ስንጓዝ ታዲያ የት ላይ ነው የምንቆመው? ጥሩ ጥያቄ ነው። ማለት ወደ ኋላ በፍጥነት የተንቀባለሉ ከመሬት ጋር ሲጋጩ አንገት ላይ ላለመድረስ ፍሬን መያዝ ያስፈልጋል። ሰነዱ ወደ ኋላ ሲንከባለሉ ከፍተኛው የጀርባ ክፍል ላይ መቆም ግድ ይላል እንጂ ፈጽሞ አንገት ወይም ማጸን አንገት ላይ መድረስ የለበትም ይላል። ይህ የደህንነት ጉዳይ ነው። አየሽ፣ የአንገት አጥንቶች እጅግ በጣም ስስ እና በቀላሉ ሊጎዱ የሚችሉ ናቸው። የሰውነትን ሙሉ ክብደት አንገት ላይ ማሳረፍ እጅግ አደገኛ ነው። አሁን ሊሰበርም ይችላል። በትክክል። ስለዚህ መንከባለሉ ትከሻ አካባቢ ሲደርስ የሆድ ጡንቻዎች ልክ እንደ ጠንካራ ፍሬን መስራት አለባቸው። ፍሬኑም ሆዳችን ነው ማለት ነው? አዎ። ከዚያም ትንፋሽ ወደ ውጭ በማውጣት አሁንም በሆድ ጡንቻዎች በመታገዝ ወደ መነሻው አቋም መመለስ ያስፈልጋል። ወደ ኋላ ስንሄድም ሆነ ወደፊት ስንመለስ ሞተሩም ፍሬኑም የሰውነት ማዕከላችን ነው። ያለምንም የውጭ ግፊት በጡንቻው ብቻ መንከባለል ምን ያህል ከባድ እንደሆነ ካየን
ይህንን የሚያስችሉት ትክክለኛ ጡንቻዎች እነማን ናቸው የሚለውን ማንሳት ተገቢ ነው። አዎ፣ ወደ አናቶሚው ስንገባ ማለት ነው። ልክ ነው። ሰነዱ ወደሚዘረዝረው የተደበቁ ጡንቻዎች ቅንጅት ስንገባ ዋናዎቹ ጡንቻዎች ውስጣዊ የሆድ ጡንቻዎች መሆናቸውን ይገልጻል። እነዚህ ጡንቻዎች ሆድን ጠፍጣፋ አድርገው ለማቆየት ይረዳሉ ይላል። አዎ፣ ትራንስቨርስ አብዶሜንስ ይባላሉ። ግን ቆይ ይሄ ትንሽ የሚጋጭ ሐሳብ አይደለም? እንዴት? እኔ ሁልጊዜ ሳስበው ጠንካራ የሰውነት ማዕከል ወይም ኮር አላቸው ሰዎች የሆድ እንቅስቃሴ ሲሰሩ የሆድ ጡንቻቸውን ወደ ውጭ ገትረው ነው የሚያሳዩት። አዎ፣ ሲክስ ፓክ ለማሳየት። ልክ ነው። ታዲያ እውነተኛው የሰውነት ጥንካሬ የሚመጣው ሆድን ወደ ውጭ በመግፋት ሳይሆን ከውጭ ወደ ውስጥ በመሳብ ነው ማለት ነው። ይሄ በጣም የተለመደ የተሳሳተ ግንዛቤ ነው እና ጥሩ ነጥብ ነው ያነሳሽው። አብዛኛው ሰው ጠንካራ ሆድ ሲባል የሚያስበው ውጫዊውና የሚታየውን ጡንቻ ነው። አዎ፣ እሱን ነው የምናውቀው። ሆኖም እውነተኛው ጥንካሬ የሚመነጨው ቅድም እንዳልኩት ትራንስቨርስ አብዶሚኒስ ከሚባለው እጅግ ጥልቅ ከሆነው የውስጥ ጡንቻ ነው። የጡንቻ ልክ እንደ ሰፊ የሕክምና ኮርሴት ወገብና ሆድን ሙሉ በሙሉ አቅፎ ይዟል። እንደ ማሰሪያ ማለት ነው። ልክ ነሽ። ስራውም ሆዱን ወደ ውስጥ አጥብቆ መያዝና የጀልባ አጥንትን መጠበቅ ነው። ሆዱን ወደ ውጭ መክፈት ማለት ይህ የውስጥ ግድግዳ አልጠነከረም፣ ስለዚህ ጫናው ወደ ውጭ አፈተለከ ማለት ነው። ዋው! ይህን አላቅም ነበር። አዎ፣ በዚህ እንቅስቃሴ ወቅት ይህ ጥልቅ ጡንቻ ከዳሌ ግድግ ጋር በመቀናኘት ከውስጥ ወደ ውጭ ያለውን ጫና ይቆጣጠራል። ውጫዊዎቹ የሆድ ጡንቻዎች ማለት ኦብሊክስ እና ሬክተስ አብዶሚኒስ የምንላቸው ምን ይሰሩላቸዋል? ዝም ብሎ ነው የሚቀመጡት? አይ፣ እነሱ ደግሞ የጀርባን መታተፍ ወይም ያንን የሲ ቅርጽ የመጠበቅ ኃላፊነት አለባቸው። የቅርጽ አስከባሪዎች ናቸው ማለት ነው። በትክክል። ነገር ግን ስራው በዚህ ብቻ አያበቃም። የጭን አጥንት ሰብሳቢና ዘርጊ ጡንቻዎች ዳሌን እና እግርን በተረጋጋ ሁኔታ ሲያዙ፣ የትከሻ አረጋጊዎች ደግሞ የላይኛውን የሰውነት ክፍል ይቆጣጠራሉ። ቆይ እዚህ ላይ አንድ ወሳኝ ሕግ አይቻለሁ። ምንድን ነው እሱ? በዳሌ አጥንትና በጭን አጥንት መካከል ያለውን ክፍተት መጠበቅ ግድ ነው ይላል። ይህ ካልሆነ የዳሌ አጣጣፊ ጡንቻዎች ወይም ሂፕ ፍሌክሰርስ ይጨመደዳሉ ይላል። ይሄ ለምን አስጨነቀን? ቢጨመዱስ? ምን መሰለሽ፣ የዳሌ አጣጣፊ ጡንቻዎች በጣም ጉልበተኛ ናቸው። ጉልበተኛ? አዎ፣ በጣም ጠንካራ ናቸው። እነሱ ስራውን ከተረከቡ የሆድ ጡንቻዎች ስራ ቀለለልን ብሎ ዘና ይላሉ። ስራ ይፈታሉ ማለት ነው። አዎ፣ ያኔ ደግሞ የሲ ቅርጹ ይፈርስና እንቅስቃሴው ከንቱ ይሆናል። ስለዚህ ጉልበቶቹ ክፍት ሆነው የእግር ጣቶች ግን ተጣብቀው የሚቆዩት የጭን ውስጠኛ ጡንቻዎችን ለማነቃቃትና የዳሌ አጣጣፊዎችን ከስራ ውጭ ለማድረግ ነው። ዋው! እያንዳንዱ የጡንቻ ቅንጅት በከፍተኛ ስሌት ነው የሚሰራው ማለት ነው። እጅግ በጣም ጥልቅ ከሆነ ስሌት። ይህን ሁሉ ስሰማ ይህ እንቅስቃሴ ለጀማሪዎች ብቻ ሳይሆን ለብዙዎቻችን እጅግ በጣም ከባድ ነው። ይህንን ሁሉ የጡንቻ ስምምነት በአንድ ጊዜ ጠብቆ መንከባለል ማንም ሰው ወዲያውኑ በትክክል ይሰራው አይመስለኝም። ወዲያው አይመታም፣ ልምምድ ይፈልጋል። ሰነዱም ይህንን በሚገባ የተረዳ ይመስላል አይደል? ለዚህም ነው ቅርጹ ለሚፈርስባቸው ወይም ለሚቸግሩ ሰዎች 5 ማስተካከያዎችን ያስቀምጠው። ልክ ነሽ። ሞዲፊኬሽንስ የምንላቸውን። አዎ፣ እነዚህ ማስተካከያዎች ዝም ብሎ እንቅስቃሴውን ለማቅለል ሳይሆን የሰውን አካል ልዩነቶችን ለማስተናገድ የተነደፉ ናቸው። የመጀመሪያዎቹ 2 ማስተካከያዎች የሚያተኩሩት እግር መሬት ላይ በማሳረፍ ወይም በማንሳት ዝቅተኛውን የጀርባ ክፍል ማላቀቅ እና ሚዛንን መለማመድ ላይ ነው። በትክክል። አንዳንዴ የሰዎች ዝቅተኛ የጀርባ ክፍል በጣም ደረቅ ከመሆኑ የተነሳ የሲ ቅርጽ መስራት ይከብዳቸዋል። አዎ፣ አይታተፍም። ለዛ ነው። ስለዚህ ሙሉን ወደ ኋላ መንከባለል ከመሞከር በፊት እግርን መሬት ላይ አድርጎ የሆድ ጡንቻን ብቻ ተጠቅሞ ዳሌን ከጭን አጥንት ማራቅን ደጋግሞ መስራት ያስፈልጋል። እሱን እንዴት ነው የሚሰሩት? ለዚህም የፍሌክስ ባንድ ወይም የሚለጠጥ ስፖርታዊ ገመድ መጠቀም ይቻላል። ዋናው ግብ ትክክለኛውን ጡንቻ ማነቃቃት እንጂ ቅርጹን በግድ በማንኛውም መንገድ መስራት አይደለም። እኔ ግን ከሁሉም ማስተካከያዎች በጣም የገረመኝ 3ኛው ነው። የትኛው? የትንፋሹ? አዎ፣ እሱ የትንፋሽ አቅጣጫን መቀየር ይላል። ሰነዱ እንደሚያብራራው አንዳንዶች ትንፋሽ ወደ ውስጥ ሲስቡ በተፈጥሮ ትከሻቸውን እና ደረታቸውን ወደ ላይ ያነሳሉ። ይህም ወደ ኋላ መንከባለልን ከባድ ያደርጋል። ስለዚህ ለነዚህ ሰዎች መፍትሄው
ትንፋሽ ወደ ውጭ እያወጡ ወደ ኋላ እንዲንከባለሉ ማድረግ ነው ይላል። ይሄ እኮ የዘመናችን ትልቁ ችግር ነው። አዎ፣ የኮምፒውተር አቀማመጥ ልክ ነህ። ብዙዎቻችን ኮምፒውተር ፊት ስንቀመጥ ትከሻችንን ወደ ጆሮአችን አጠጋግተን ጥልቀት በሌለው አተነፋፈስ ነው የምንቆየው። አዎ፣ ያ ነው የብዙዎቻችን የዕለት ተዕለት አቋም። የሶስተኛ ማስተካከያ እጅግ በጣም ብልህ የሆነ ቴክኒክ ነው። እንዴት? የትንፋሽና የጡንቻ ግንኙነትን እንዴት ማታለል ወይም መቀየር እንደሚቻል ያሳያል። ትንፋሽ ወደ ውስጥ መሳብ ደረትን ሲያሰፋ ሳያውቁት ትከሻቸውን ለሚወጥሩ ሰዎች ትንፋሽ ማስወጣት ጥሩ መፍትሄ ነው። አየር ሲወጣ ምን ይፈጠራል? አየር ከሰውነት ሲወጣ የሆድ ጡንቻዎች በተፈጥሮ ወደ ውስጥ ይሳባሉ፣ ትከሻም ዘና ይላል። ይህ እኮ ልክ ኮምፒውተር ሲግል አሰራሩን ወይም ዲፎልት ሴቲንግስ ገብቶ እንደመቀየር ነው። ሰዎች አሁን ባዮ ሃክ እያሉ እንደሚጠሩት አይነት ነው። የሰውን ልጅ አሰራር መጥለፍ ማለት ይሄ ነው። አዎ፣ ባዮ ሃክ ነው። አተነፋፈስህን ስቀይር ሰውነት ለዓመታት የለመደውን የተሳሳተ ምላሽ ትሰብርና በተለየ መንገድ እንዲታዘዝህ ታደርጋለህ። ፍጹም የሰውነት አሰራርን መጥለፍ ነው። ቀሪዎቹ ማስተካከያዎችም ተመሳሳይ ዓላማ አላቸው። እስቲ ስለ እነሱም ንገረን። ማስተካከያ 4 የፊትነስ ሰርክል ወይም የአካል ብቃት ክብ በሁለት እጆች በመያዝ በላይኛው የሰውነት ክፍል ላይ ተቃውሞ መፍጠር ነው። ይህ ምን ይጠቅማል? ይህ የትከሻ አጥንቶችን መረጋጋት ይበልጥ እንዲሰማን ያደርጋል። ማስተካከያ 5 ደግሞ ከቅድሙ የዳሌ አጣጣፊ ጡንቻዎች ጋር ይገናኛል። እነዛ ጉልበተኞቹ ጡንቻዎች። አዎ፣ እነሱ እግሮች ሲራራቁ የዳሌ ጡንቻ ለሚጨመዱባቸው ሰዎች በጉልበቶቻቸው መሃል ስፖንጅ ወይም ትንሽ ኳስ በማስገባት እንዲጨምቁት ይደረጋል። ሲጨምቁት ምን ይፈጠራል? ይህ የጭን ውስጠኛ ጡንቻዎችን በኃይል ያነቃቃል። ይህ ደግሞ በተቃራኒው የዳሌ አጣጣፊ ጡንቻዎች ዘና እንዲሉ ያስገዳቸዋል። ዋው! ከዚህ ሁሉ የምንረዳው አንድ ትልቁ ቁም ነገር አለ። ይህ ሰነድ እንደ ኳስ መንከባለል ማለት ከመሬት ላይ መላወስ ብቻ እንዳልሆነ በሚገባ ያስተምረናል። በፍጹም ዝም ብሎ መላወስ አይደለም። ጥልቅ የሆነ የሰውነት ግንዛቤን ይጠይቃል። ሰዎች ሰውነታቸውን በህዋ ውስጥ የት እንዳለ ማወቅ አለባቸው። ከግፍት ይልቅ ቁጥጥርን ማስቀደም እና የእያንዳንዱን እንቅስቃሴ በንቃት መምራትን የሚጠይቅ እጅግ የረቀቀ ጥበብ ነው። እውነት ነው። የጡንቻ ቁጥጥርን ማጣት እና በዘልማድ መንቀሳቀስ ነው ለብዙ የሰውነት ህመሞች በተለይም ለጀርባ ህመም ይዳርገን። አብዛኛውን ጊዜ የምንሰማው እሱን ነው። ይህ እንቅስቃሴ የሚያስተምረን እውነተኛ ጥንካሬ እና ደህንነት ከውስጥ ወደ ውጭ እንደሚመጣ ነው። ውስጣዊው የሰውነት ማዕከላችን ሲረጋጋ የውጭው እንቅስቃሴያችን ውበትና ጥንካሬ ይኖረዋል። ታዲያ ይሄን ሁሉ የሰውነት ምህንድስና ስናወራ ለአድማጮቻችን ፋይዳው ምንድነው ብለን ከጠየቅን ወደ ዕለት ተዕለት ሕይወታችን ስናመጣው እጅግ ጠቃሚ ትምህርት አለው። አዎ፣ በተግባር መዋል አለበት። ሰዎች በሚቀጥለው ጊዜ ማንኛውንም አካላዊ ሥራ ሲሰሩ አነሳሳሻቸው ከየት እንደሆነ እንዲያስተውሉ መጋበዝ እንችላለን። ከባድ ዕቃ ከወለል ላይ ሲያነሱ ወይም ዝም ብለው ከወንበር ላይ ሲነሱ እንቅስቃሴን ከውስጥ ሆዴ እየተቆጣጠርኩት ነው ወይስ በዘልማድና በውጫዊ ግፍት እየተነቃቀስኩ ነው ብለው ራሳቸውን እንዲጠየቁ ያደርጋል። ይህን ጥያቄ ራስን መጠየቅ የብዙ ጉዳቶቹ በር ይዘጋል። እንቅስቃሴን ከማድረግ በፊት አንጎልና የሰውነት ማዕከል መነጋገር አለባቸው። በመጨረሻም ይህንን አነቃቂ ሐሳብ እያሰባቸው እንድትቆዩ እንፈልጋለን። የሰው ልጅ አካል መሬት ላይ ተቀምጦ ደህንነቱ በተጠበቀ ሁኔታ ወደ ኋላና ወደፊት ለመንከባለል ብቻ ይህን ያህል የተወሳሰበ ምህንድስና፣ ጥብቅ ሕጎችና ድብቅ የጡንቻዎች ቅንጅት የሚጠየቅ ከሆነ በዕለት ተዕለት ሕይወታችን ውስጥ ምን ያህል እንቅስቃሴዎችን ያለምንም የውስጥ ማዕከል ቁጥጥር እና በዘልማድ ብቻ እየፈጸምን ይሆን? እጅግ በጣም ብዙ። ራሱን መጠየቅ ተገቢ ነው። ይህ ሐሳብ ስለ ራሳችን አካላዊ እንቅስቃሴ እና የሰውነት ቁጥጥር በጥልቀት እንድናሰላለስ ይጋበዘናል። እጅግ በጣም ጥሩ ማጠቃለያ ነው። በውስጣችን ያለውን ስውር ኃይልና ቁጥጥር ማግኘት ስንችል ማናቸውም እንቅስቃሴዎቻችን ደህንነታቸው የተጠበቀ፣ ጤናማ እና ጥረት ማይጠይቁ ይሆናሉ። አብራችሁን ስለነበራችሁ እናመሰግናለን። የሰውነታችሁን ውስጣዊ ድምፅ እና የጡንቻ ቅንጅት ማዳመጥ እንዳትርሱ።